መንግስት መሰረቱ፣ ህገ መንግስታቸውን አረቀቁ። እንግዲህ ልዩነቶች ነው ነገር ምንድነው? የሀገር ውስጥ ጣልቃ እንዳይኖርብን መንግስትም ጨምሮ እስካሁን የመንግስት ጣልቃ ገብነት ከሀገራዊ ምክክር ስራው ጋር ዜሮ ነው። ምንም የለም። ተጠሪነታችን ለህዝብ ተወካዮች ምክር ቤት ነው። መንግስት ገንዘብ ሚኒስቴር የፈለግነውን የጠየቅነውን በጀት በአቅሙ ያቀርብልናል። ያ ብቻ ሳይሆን ደግሞ እኛም በራሳችን ሄደንበት የተወሰኑ የእኛን ስራ የተረዱ የውጭ ፓርትነሮች ወይም አጋሮች የተወሰነ ገንዘብ አግዘውናል። ስለዚህ የውስጥ ጣልቃ ገብነትን ከመንግስት ዜሮ ነው። ያ ማለት ግን በአጠቃላይ ሀገር ውስጥ ጣልቃ ገብነት 100% ዜሮ ነው ማለት ግን አይደለም። ለምን አሁንም ተጽዕኖ ፈጣሪ የሚሆኑ ፖለቲካ ፓርቲዎች ከመጀመሪያው ቀን ጀምሮ እኛ ዳያሎጉን ብለው ከጎን ቁጭ ያሉ አሉ። የታጠቁ ኃይሎች እዚህም እዚያም እኛ ገና ወደዛ ለመምጣት ዝግጁ አይደለንም ያሉ አሉ። ግን ቢያንስ በሀገር ውስጥ አብዛኛው የሀገራችን ህዝቦች 93% የሚሆኑ ወረዳ ህዝቦች ተናግረው መክረው አጀንዳዎቻቸውን ሰጥተውናል። ይህ አንዱ ነው። ሁለተኛ መክረው አጀንዳዎቻቸውን መስጠት ብቻ ሳይሆን በዚህ ሀገራዊ ምክክር ጉባኤ ከሌና ከሌ ይወክሉናል ብለው ከሴቶችም፣ ከአካል ጉዳተኞችም፣ ከተፈናቃዮችም፣ ከተገፉ የማህበረሰብ ክፍሎችም ከሁሉም ከታች መሰረት ከሆነው ህዝብ አዘጋጅተው ጉባኤውን እየተጠባበቁ ነው ያለው። ስለዚህ ይሄ የውስጥ ጣልቃ ገብነቱ ይህንን ይመስላል። የእኛም ይህን ተግዳሮት ለመቋቋም የሄድንበት አካሄድ ይህን ይመስላል። ሁለተኛው የውጭ ነው። ኮሚሽኑ እንደተቋቋመ ፈረንጆች እዚህ እንግዲህ ኢትዮጵያ 3ኛ ሆነች፣ 4ኛ ዋና ከተማ ነች ዓለም እና መጀመሪያ የመጡት እኛን ነው ለመጎብኘት። ስለዚህ የጠየቁት ጥያቄ ዳያሎግ አሁን ጊዜው ነው ወይ ወቅቱ ነው ወይ? ለምን አሁን ዳያሎግ ታደርጋላችሁ? አሁን እኮ ጦርነት ላይ ነች አገሪቷ በሰሜንና ፌዴራል መንግስቱ በነበረው ምክንያት እና አሁን ለምን ያደርግላቸዋል ዳያሎግ? እኛ አሁን ምን ያደርግላቸዋል እና ምን አያደርግላችሁም የምንባልበት ሰዓት ላይ አይደለንም። ምክንያቱም እኛን ያቋቋመን አካል አለ፣ ህዝብ ነው። እጃችንን አውጥተን ቃለ መሃላ ፈጽመን ሁሉንም ህዝቦች፣ ሁሉንም ሃይማኖቶች፣ ሁሉንም ተቋማት በኩል ለማገልገል ተዘጋጅተን እዚህ መጥተናል። ስለዚህ አሁን ምን ያደርግላቸዋል ምን አያደርግላችሁ የምንባልበት ሰዓት ላይ አይደል፣ መጥተናል። ስለዚህ ሁለት አማራጭ አለ። ምናልባት እናንተ እንደምትሉት ጦርነት ላይ ነው ብለን እጃችንን አጣጥፈን መቀመጥ ነው። አለበለዚያ ግን ስራችን እየሰራን መቀጠል ነው። ማንዴታችንም የተፈጠርንበትን መካሄድ ይህን ስለሚመስል እኛ ስራችንን እንቀጥላለን። እሺ፣ አንዱ ጥያቄያቸው ነበር። እሺ፣ ሁለተኛው ጥያቄያቸው በቃ እንደዛ ከሆነ እኛ ኤክስፐርቶች በዳያሎግ ዙሪያ በምክር ዙሪያ የመጠቁ የተመራመሩ የተፈላሰፉ ብዙ ባለሟሎች አሉ፣ እንስጣችሁ። ይህም ጥያቄያቸው በጣም ጥሩ ነው፣ እናመሰግናለን። ግን መጀመሪያ ሀገር ውስጥ ያለውን እውቀት ገና ፈትሸን አልጨረስን። ሀገር ውስጥ ያለውን በዚህ ዙሪያ እውቀት ፈትሸን ከጨረስን በኋላ ውጭ ወዳሉ ኢትዮጵያውያን በርካታ ምሁራን ውጭ አሉንና ወደ እነሱ እንሄዳለን። ከዛ ሁሉ ካላገኘን ወደ እናንተ እንመጣለን። እንደዚህም እናመሰግናለን። ሶስተኛው ገንዘብ አለን። እሺ ገንዘብስ እንዴት እናርግ? እንግዲህ ገንዘብ የኢትዮጵያ መንግስት ወይም ደግሞ ህዝቦቻችን ይህን ስራ ሲሰጡን ገንዘብ ለምኑ አላሉ ነው። መንግስት ገንዘብ ሚኒስቴር ከታክስ ከፋዩ ገንዘብ ወስዶ ለሰላም የሚሰጠው ትኩረት ለራሱም ስለሚጠቅመው ለጦርነት ከሚያወጣው 1/10ኛውም ስለማያክል ይህንን የምንወስደው ከመንግስት ነው። ግን እንስጣችሁ ካላችሁ ግን እንቀበላለን። ለዚህም ቋቁመናል። ይህን የገንዘብ ሚኒስቴር እኛ የልማት ድርጅት ይመሩታል። እዛ ክተቱ፣ ወደ እኛ ኪስ ወደ እኛ ቤት አታምጡብን። በዚህ ሂደት የውጭውንም ተጽዕኖ ልክ እንደ ጂሲሲ አይነት እንዳይመጣ፣ ምክንያቱም ገንዘብ መጣ፣ ኤክስፐርት መጣ፣ ነገር መጣ፣ መጠምዘዙ ይመጣል በሚል በዚህ ሂደት በጣም ትራንስፓረንት በሆነ መንገድ መጀመሪያ ላይ ከሁለት የማይበልጡ የፖለቲካ ፓርቲዎች ድጋፍ የሰጡን፣ በአሁኑ ሰዓት እጅግ በርካታዎቹ እኛን መደገፍ ብቻ ሳይሆን እኛም አማካሪ ኮሚቴ ውስጥ የነሱ አመራሮች ገብተው እንዲሰሩና ምን ያህል ግልጽ እንደሆን እንዲመለከቱ በማድረግ
እስካሁን ድረስ እየተጋገዝ ስራችን እየሰራን ነው። ስለዚህ በአጭሩ ለመናገር ምንድነው እኛ ከውጭዎቹ የሚለየው አጀንዳ ከህዝብ ነው የሚነሳው፣ ከህዝብ ነው የሚሰበሰበው። ሺዎች አጀንዳዎች ተሰብስበዋል። እነኚህ ሺዎች አጀንዳዎች የሚጣሉ አይደለም፣ ክላስተር ሆነው ተቀምረው ምናልባት ወደፊት ለህዝቡ የምናሳውቀው ከ10 በታች የሆኑ መሰረታዊ የሆኑ አጀንዳዎች ናቸው። እነኛ ከባባዊ ሊሆኑ የሚችሉ ክልላዊ ሊሆኑ የሚችሉ አጀንዳዎች ወይም ፌዴራል መንግስት በፖሊሲም ሆነ በማስፈጸም ድክመት ያልተወጣቸው ተቀርጸው የመጡት በሙሉ እንደገና ተመልሰው ለሚመለከታቸው አጀንዳዎቹን እንሰጣለን። ስለዚህ የወረዳ ጥያቄዎች እንዲህ በቀላሉ የሚጣሉ አይደሉም፣ መሰረታዊ ናቸው። ለሀገር ግንባታ ወሳኝ የሆኑ ጥያቄዎች ቀርበዋል። ስለዚህ እነኚህ በሙሉ ወደሚመለከታቸው የሚሄዱበትን አግባብ ነው የፈጠርነው እና እንግዲህ እንዳልኳችሁ ተአማኒነት መጀመሪያ መነሻውን ይፈልጋል። አሁን የኢትዮጵያ ህዝቦች መመካከር ጀምረዋል። ወደኋላ ይመለሱ። እስካሁን ድረስ የደረሱበት ሂደት ደግሞ ውጤት ለምን የአንድ የፔሪፈሪ ወይም የሩቅ ቦታ አርብቶ አደሮችና አርሶ አደሮች ከክልል ባለድርሻ አካላት ጋር በመሆን መክረው ዘክረው ነው አጀንዳዎቻቸውን የሰጡን። እነኚሁ ሰዎች ከመላው ኢትዮጵያ ከተሰባሰቡ እንግዲህ ሊቃን ምሁራን ጎን ቁጭ ብለው በጋራ ይመክራሉ። አንዲት አርብቶ አደር ለዘመናት ሲወርድ ሲወረድ እየተከማቸ በደም ስር የሚሄድ እውቀት አላት። ፊደል አልቆጠረች ይሆናል፣ ዲግሪ አይኖራት ይሆናል። ግን ቁጭ ብለው የእኛ አርብቶ አደሮች፣ አርሶ አደሮች፣ አሳ አጥማጆች፣ አርቲዛኖች ወይም አንጥረኞች ያሳፍራል፣ ነገር ግን በጣም ያስተምራል። ስለዚህ አዲስ መድረክ ነው ለኢትዮጵያውያንና እንዳልኩት ስኬቱ እየታየ ነው። አንድ ነገር ልነግራችሁ የምፈልገው ነገር ምንድን ነው? ምክክር ይጀመራል። መቼ እንደሚያልቅ ማንም አይ መጀመሪያ ላይ በጠረጴዛ ዙሪያ ስንነጋገር በነገራችን ላይ ስንታየውን መጀመሪያ ነው ሳየው፣ በሚዲያ አይቼዋለሁ። አንተን ረጅም ጊዜ ነህ፣ አንተ ሲኒየር ነህ። እዚህ ብለን ቁጭ ብለን ኦፍ ካሜራ ወይም ከካሜራ ውጭ ብንነጋገር እናንተ እኔን እያወቃችሁኝ ትሄዳላችሁ፣ እኔም እናንተን እያወቅኩ እንሄዳለን። ስለ እኔ ያላችሁ የተዛባ ግንዛቤ የተስተካከለ ይሄዳል እና እየተቀራረብን ስንሄድ መከባበር እንጀምራለን፣ መተዋወቅ እንጀምራለን። ምናልባት ብዙ ጊዜ መተዋወቅና መከባበር ደግሞ ወደ መዋደድም ያመጣል እና ከሌሎች ሀገሮች እጅግ በጣም የተለየ የሚያደርገው ኢትዮጵያውን ሰፊ ህዝብ መኖሩ ኢንክሉሲቭ ያደርገዋል። ሰፊ ህዝብ መኖሩ ፓርቲሲፓተር ያደርገዋል። ሰፊ ህዝብ መኖሩ ብዙ ህዝብ ማለት ነው የራሱ ደግሞ ተግዳሮት አለው። ለምን በጣም ብዙ ሆነው ነገር ግን ወደ 500 መጥተው 500ዎቹ መጀመሪያ በ50 ተከፋፍለው ከዛ 250 ነገሮችን አብላልተው 500 እስኪመጡ ድረስ እንዲህ አልጋ ባልጋ አይሆንም። ግን ይሄ ደግሞ የራሱ ሂደት አለው። ችግሮቻቸው እንዴት ይፈታሉ? መከፋት ቢደርስ ዴድሎክ ላይ ቢደረስ ወይም ቅርቃር ላይ ቢደረስ እንዴት ነው የሚፈታው የሚለው የራሱ የሆነ ህግና ስርዓቶች አሉ። ስለዚህ ሂደት ወደፊት የምናየው ይሆናል። ጥሩ ብስራት፣ የዛሬውን ትንሽ ቅርጹ ቀየር ያለ ነው። ከፕሮፌሰር ጋር ረጅም ሰዓት እንወሰድና አንድ ጥያቄ ላክል። ፕሮፌሰር ቀደም ብለው ሲያነሱ ነበር
በተለይ የአጀንዳዎቹ ወደ ውስን ቁጥር እንዲወርዱ ወይም ደግሞ መሰረታዊ የሚባሉ ሀገሪቱን ማግባባትና ማሻገር የሚችሉ ሆነው እንዲቀረጹ፣ ሌሎቹ ይጣላሉ ማለት አይደለም። በየመዋቅራቸው፣ በየደረጃቸው፣ በየልካቸው ይወያዩባቸዋል የሚል ሀሳብ ሲያነሱ ነበር። በዛ ውስጥ እርስዎ የሚታዩት ተስፋ ምንድን ነው? ይህን ሁሉ ሂደት ሄዷል። ምክክር ኮሚሽኑ ከውስጥም ከውጭ ብዙ ጫናዎች እንደነበሩበት፣ አካታች ለመሆን ደግሞ ሰፊ ስራዎችን ሲሰራ እንደነበረ ስንመለከት ነበር። አሁን ከጥቂት ጊዜ በኋላ እንግዲህ ዋናው ምክክር ይጀምራል። ዛሬ ምሽት ይፋ ባደረጋችሁት ቀን መሰረት ማለት ነው። በዛ ሂደቱ ስንሄድ በተለይ ቀደም ብለው የጠቀሷቸው ውስን የሀገሪቱ አጀንዳዎች እነሱ ላይ ድን ያመጣል ብለው ነው ጠብቁት የሚለው ትልቁ ስኬት። እነኛ 4,000 ሰዎች ከየወረዳቸው የህዝባቸውን ስሜት የራሳቸውንም ጨምሮ ኢትዮጵያ ብለው አገራችን ብለው ብዝሃነት ያለን ህዝቦች ነን። ብዙ ቋንቋዎች፣ ብዙ ባህሎች፣ ብዙ ውብ የሆኑ ትውፊቶች ፈልገው እስቲ እንነጋገር ብለው ነው። ያላቸው አንዳንዶቹ ሳይሆን ሁለቱም፣ ሁሉም፣ ሶስቱም። ምናልባት ልዩነቱ ምንድን ነው? እነኛ ጦርነቱ ላይ ያሉት እዛው ተለብልበዋል ራሳቸው። እነኚህ ዳር ያሉት ግን ልጆቻቸውን ልከዋል ወደማይታወቅ ክልል። ስለዚህ አሁን ለመጀመሪያ ጊዜ እስቲ እንነጋገር ብለው ነው የመጡት። ሲመጡ አንደኛ ክብር ነው፣ ሁለተኛ ኢትዮጵያዊነት ምልክት ነው። ምክንያቱም እስከ ዛሬ ድረስ ኢትዮጵያን እስከማውቀው ድረስ የተወሰኑ ልሂቃን ነች። ሲያጣላንም እኮ ኖሮ ይሄ ነው። ሁላችንም እኩል አልሆንም። ኢትዮጵያ ለአንዳችን እናት ለሌላችን ሌላ ያንኛውን ቃል መጠቀም አልፈልግም። እኩል አንታይም። ሕግ ፊት እኩል አይደለንም። ሪሶርስ ወይም ደግሞ ንዋይ ፊት እኩል አይደለንም። ሀብትን እኩል አይደለም የምንጋራው። ዛሬ ደቡብ ጫፍ ብትሄዱ አሁንም ድልድይ የላቸው። አሁንም እናቶች በየጫካው ነው የሚወሉት። ዛሬ አሁንም ልጆቻቸው በኩል ትምህርት ቤት የማይሄዱ አሉ። እኩል የጤና አገልግሎት የማያገኙ አሉ። እኔና እናንተ አዲስ አበባ ቁጭ ብለን ቤስት ወይም ምርጥ የሆነ ሆስፒታል፣ ምርጥ የሆነ ሕክምና ቦታ ልንሄድ እንችል ይሆናል። የተሻለ አየር ልንተነፍስ እንችለው። የአየርስ የነሱ ይሻላል። በርግጥ ግን ዞሮ ዞሮ ውጤቱ ምንድን ነው? በጋራ የሆኑና እሺ በቃ ተገናኘን። መገናኘቱ ስኬት ነው ብያለሁ። ከዛ በቀጣይነት የሚነሱ ጥያቄዎች የነሱ ናቸው። ምክንያቱም እንዳልኩት ለምሳሌ መልካም አስተዳደር የሚባል በአጀንዳው ላይ ቢመጣ መልካም አስተዳደር 1350ውንም ወረዳዎች ይነካቸው። ምናልባት አላቅም፣ እናንተ የምትነግሩኝ ካለ እጅግ በጣም ቤስት የሚባል ተምሳሌታ የሆነ ወረዳ የምትነግሩኝ ካለ እሰየው። የዚህ አዲስ አበባ ነው የምኖረው። ስለዚህ እንዴት ነው እኩል ይታያሉ ወይ? ጥያቄያቸው እኩል ይፈታሉ ወይ? በልብሳቸው በቋንቋቸው ጎልዳፋነት በልብሳቸው መቆሸሽ ነው የሚታዩት የሚፈረጁት፣ ወይስ ኢትዮጵያ የሁላቸውም እኩል ነው?
ከተባለ እኩል እንድትሆን ከተፈለገ ይሄ ዳያሎግ ወይም ምክክር መጀመሪያችን ነው። አንድ እናደርጋቸው ምክክሮች ጨርሰን እንለያያለን ማለት አይደለም። አንዳንድ አጀንዳዎቻችን ይሄ ዱቢና ቡልቱ እንደሚባለው ያድራሉ። አንዳንድ አጀንዳዎቻችን ለእናንተ ለወጣቶች ይተላለፋል።